የተወደዳችሁ የቻናል ቤተሰቦች በያላችሁበት እንደምን አላችሁ? ክለባችን ማንቸስተር ዩናይትድ ዛሬ ጨዋታውን ያደርጋል። ታዲያ ስለዚህ ጨዋታ አንዳንድ ጉዳዮችን እናነሳለን። እንደዚሁም ደግሞ በአንድ የወጣ ጉዳይ አለ። ማንቸስተር ዩናይትድ ብልህ የመሆኛው ጊዜ አሁን እንደሆነ የሚጠቁም አብሬያችሁ ቆይታ አድርጋለሁ ለተወሰኑ ደቂቃዎች። እናንተ አብራችሁ ናችሁ ወይ? እንደምታውቁት ክለባችን ማንቸስተር ዩናይትድ የፕሪሲዝን ወቅት ላይ ነው የሚገኘው እና ከዚህ ጋር በተያያዘ ያው የጨዋታ ጉዳዮች አሉ። ፕሪሲዝን ላይ ተጫዋቾች መግዛት፣ ከዛ ደግሞ ውህደት ለመፍጠር ተጨማሪ አቅም ለመፍጠር በቀጣይ አመት ማለት ነው የአቋም መፈተሻ ጨዋታዎችን ያደርጋል እና ሮዘንበርግ ዛሬ ማንቸስተር ዩናይትድን የሚገጥመው ተጋጣሚ ነው። ከሬክስሃም በመቀጠል የፕሪሲዝን ነው ሁለተኛ ጨዋታ ይሆናል ማለት ነው። ዛሬ ምሽት 1 ሰዓት ላይ የሚደረግ ይሆናል በኖርዌይ። ይህን ጨዋታ እንግዲህ ማንቸስተር ዩናይትድ ቴሌቪዥን በዩቲዩብ ገጹ አይ ቲንክ ያስተላልፋል። ስለዚህ እዛ ላይ መመልከት ትችላላችሁ። ሌላኛው ጉዳይ ግን ማንቸስተር ዩናይትድ ደግሞ ተጫዋቾችን ለማስፈረም በመረጃዎች ወይም በዳታ ላይ መተማመን የጀመረ ሲሆን ይሄ ባለፉት 2 የክረምት ዝውውር መስኮቶች ላይም ገንዘብ በስርዓትና በቁጠባ የማውጣት አካሄድን ተከትሏል። ስለዚህ በዚህ ላይ ሰፋ ያሉ ጉዳዮችን አጠር ባለ ጊዜ እንመለከታለን። እንደምታውቁት በክረምት የዝውውር ገበያ ውስጥ ማንቸስተር ዩናይትድ የተጫዋቾችን ስታቲስቲክስ ዳታ በደንብ ይመለከታል እና ይሄ ለአመታት በፕሪሚየር ሊግ ውስጥ በጣም ብልጥ የሚባሉ ወይም ደግሞ በጣም ብልጥ የሚባሉት ክለቦች የሰንጠረዡ መካከለኛ ደረጃ ላይ የሚገኙ ነበሩ። ብዙ አያወጡም። ብራይተን፣ በርንማውዝ እና ብሬንትፎርድ እንደ ምሳሌነት ይጠቀሳሉ። እነዚህ 3 ክለቦች በተጫዋቾች ምልመላ ላይ የተለየ ብልሃት በማግኘት ራሳቸውን ወደፊት ለማስፈንጠር ተጠቅሞበታል፣ ረድቷቸዋል። መካከለኛ በጣም ተፎካካሪም ለመሆን አስችሏቸዋል። ነገር ግን የዚህ አካሄድ ዋና ችግር የራሱ የሆነ ወሰን ያለው መሆኑ ነው። ሁላቸውም እንግዲህ እንዳዩት እድል ሰጥተዋቸዋል። በፕሪሚየር ሊጉ የደመቁት በጣም ብዙ እንቁዎችንም ከነዚህ ክለቦች ተገኝተዋል፣ ተመልክተናል አይደለ? አብዛኞቹን ማለት ነው። በፕሪሚየር ሊጉ ታላላቅ ክለቦች መካከል ይሄ በዳታ መረጃን ተጠቅሞ የራሱን ወሰኖች ለማስፋት የሞከረው ምናልባት ሊቨርፑል ነበረ ወይም ሊቨርፑል ሊሆን ይችላል ይላል የዩናይትድ ፎከስ የማንቸስተር ኢቭኒንግ ዘገባ። በዩርገን ክሎፕ ስር የነበራቸው የተጫዋቾች ምልመላ ሁልጊዜም አስደናቂ የነበረ ሲሆን በፕሪሚየር ሊጉም እንዲያሸንፉ ረድቷቸዋል። ቢሆንም ግን ይሄ በመጨረሻው እንደነ አሊሰን ቤከር እና ቨርጂል ቫን ዳይክ ያሉ ልዩነት ፈጣሪዎችን ለማስፈረም ትልቅ ገንዘብ ለማውጣት ተገደው ነበረ። መካከለኛ ገንዘብ ላይ እዛ ላይ የተወሰነ ጊዜ የራሳቸው ወሰን ነበራቸው። ነገር ግን ደግሞ ለክለቡ ለወደፊት ሲባል፣ ለድል ሲባል፣ ለስኬት ሲባል ከፍ ያለ ገንዘብ ማውጣት ተገደው ነበር። እነዚህም 2 ተጫዋቾች በኤንፊልድ የነበረውን እንቆቅልሽ የጨረሱ የመጨረሻዎቹ ተጫዋቾችም ነበሩ። አሁን ላይ የተጫዋቾች ምልመላ ከምንጊዜውም በላይ የጦርነት ያክል ውድድር ሆኗል አይደለም? በምንመለከተው ሂደት ውስጥ ማለት ነው። እንደውም ካያችሁ ኤሊዮት አንደርሰን በተለይ የዚህኛው የክረምትን ሂደት ከተመለከትን የዚህኛውን የክረምት ዝውውርን ከተመለከትን ማንቸስተር ፈልጎት የነበረውና እስካሁን አይ ቲንክ በፕሪሚየር ሊጉ ውድ ዋጋ ወጣበት ሊሆን ይችላል፣ እርግጠኛ አይደለሁኝም፣ ግን በጣም ውድ ዋጋ አስወጥቷል ኤሊዮት አንደርሰን። ከዛስ ሞርጋን ሮጀርስ በዚህ ክረምት በ116 ሚሊዮን ፓውንድ እና በ117 ሚሊዮን ፓውንድ ወደ ሌሎች ክለቦች ከአንዱ ክለብ ወደ ሌላ ክለብ የተዘዋወሩ ተጫዋቾች ናቸው እዛው ፕሪሚየር ሊጉ ማለት ነው። ይህም ከመረጃ ከዳታ ይልቅ ግልጽ በሆነው የታወቀ ብቃት ላይ ያተኮረ ነው። በኦልድ ትራፎርድ ግን ማንቸስተር ዩናይትድ ነገሮችን በተለየ መንገድ ለማድረግ እየሞከረ ነው። በዚህ ክረምት እንደው የተከፈሉትን አንዳንዶቹን ዋጋዎች አይተው ደንግጠዋል። እንደው በመሆኑም አሁን ከማንቸስተር ሲቲ እና ከአርሰናል ጋር ያለውን ልዩነት ለማጥበብ እንዲሁም የሊቨርፑልን፣ የቼልሲን፣ የቶተንሃምን ግስጋሴ ለመርታት በአልጎሪዝሞች ላይ እምነት ጥለዋል። እንደውም መረጃዎችን ሳይ እስካሁን ድረስ በአንድሬ ሳንቶስ እና በዩሪ ቴሌማንስ ላይ 85 ሚሊዮን ፓውንድ ፈሰስ አድርገዋል። 85 ሚሊዮን ፓውንድ። ኤደርሰንስ ቢሆን 116 117 ነበር ፈሰስ የሚያደርጉት። ስለዚህ የአንድ ተጫዋች እንኳን ለአሁን ላይ ባለው ከረንትሊ 85 አንድ ተጫዋች እንኳን ላይገዛው ይችላል ባለው ገበያ። ግን ማንቸስተር 2 ገዝተዋል። እንደውም
አንዳንድ ጊዜ ይህንን ስንመለከት ለዚህ ቦታ ብዙ አማራጮች እንደተያዙ ይታወቃል አይደለ? በእይታቸው ውስጥ በተለይ የአማካይ ሂደትን በሚመለከት ክለባችንን ከያዝን ይሄ ዝውውሩን በፍጥነት ለማጠናቀቅ ወይም ደግሞ ለአንድ ዋና ዓላማ ብቻ ቁርጠኛ ለመሆን ምንም አይነት ድንጋጤ የለም። ለዚህ አቀራረብ ደግሞ ካላቸው እምነት መካከል በዩናይትድ የመረጃና የአርቲፊሻል ኢንቴሊጀንስ ክፍሎች ላይ የተደረገው ኢንቨስትመንት ይገኝበታል። እነዚህ ክፍሎች በኢኒዮስ ባለቤትነት ስር እና የዩናይትድ የመጀመሪያ መረጃና የኤአይ ዳይሬክተር በሆኑት ሚካኤል ሳንሶን ይባላሉ። በእሳቸው መሪነት ትልቅ ለውጥ አሳይተዋል። እነዚህ የመረጃ ሞዴሎች ባለፈው ክረምት በተደረጉ ዝውውሮች ላይ ትልቅ ሚና ተጫውተዋል ነው የሚባለው። ይህን በብዙዎች ዘንድ ዩናይትድ በብዙ ዓመታት ውስጥ ካከናወናቸው ምርጡ የዝውውር መስኮት ተደርጎም ይታወቃል። እነዚህ ጣልቃ ገብነት የተደረገባቸው ዝውውሮች ወደ 2018 ወይም ወደ ፈረንጆቹ 26 ክረምት ስንገባ የመሃል ሜዳውን እንደገና የመገንባት እቅድ የተያዘ ሲሆን ዋና ስራ አስፈጻሚው ኦማር ቤራዳ ስለ ሳንሶኒ አስፈላጊነትና ወጪን በቁጥጥር ስር የመጠበቅ ፍላጎት ተናግሯል። እንዳልኳችሁ ይሄ በኤአይ ኮንትሮል ዳታ አናሊሲስ ተጫዋቾች ማንቸስተር ቢመጡ ምን ነገሮች ማንቸስተር ሊያገኝ ይችላል፣ ዛሬን አይደለም ነገን ቀጣይነት ያለው ላይ ምን ነገሮች ሊሆኑ ይችላሉ በሚለው ላይ ኦማር ቤራዳ ሲናገሩ እንደውም እንደዚህ ነው የሚሉት። ቤራዳ እጅግ በጣም ስነስርዓት ያለው አካሄድ መከተል አለብን። በዝውውር ሂደት ላይ እቅዳለን፣ ምን ያህል ኢንቨስት ማድረግ እንደምንችል እናውቃለን። ከዛም በኋላ ደግሞ ምን ያህል ማውጣት አለብን፣ የተባለውን ሁሉ ማውጣት እንደሌለብን ነው የምናውቀው። ልክ እንደ ከዚህ ቀደሙ አሰራር የለም። ማንቸስተር ዩናይትድ ፈልጎታል ይህን ተጫዋች፣ ስለዚህ ዋጋው እንደዚህ እናድርገው። ዩናይትድ የሚመጣና ያንን ተጫዋች ይገዛል። ኖ ያ አካሄድ ይቀራል። ፕላን እቅድ አለን። ኢንቨስት የምናደርገው ገንዘብ ጭምር እናውቃለን። ለማን ተጫዋች ምን ያክል ፈሰስ እንደምናደርግ እናውቃለን። ለክለቡ ለሚፈልጉት ለማይፈልጉት ምን ያክል ብቻ ፕላን አለን ነው የሚለው። እንደውም በአንዳንድ አጋጣሚዎች የሚቀጥሉትን 2 እና 3 ዓመታት ብቻ ሳይሆን ለሚቀጥሉት 10 ዓመታት ትክክለኛ ውሳኔ መሆኑን ማወቅ ኢንቨስት ለማድረግ እንድንወስን ይረዳናል ነው የሚሉት። ነገር ግን እንደው ለማሳካት እየሞከርን ባለነው ነገር ላይ በትኩረት መቆየት አለብን። ገበያ ወይም ወኪሎች ኤጀንትስ ማለት ነው እኛ ማድረግ ያለብንን ነገር እንዲያውቁልን አለመፍቀድ በጣም አስፈላጊ ነው። ገበያው ላይ ኤጀንቶች ከገቡ የደላሎች ነገር ይታወቃል አይደለ? ገበያው ይሄ ራሱ ዋጋው ራሱ ይመታል፣ ይነጥራል። ስለዚህ የእግር ኳስ መሪ ቡድኑን ሲመለከት እንዲሁም በሚካኤል ሳንሶኒ የመረጃ ቡድን ላይ ያደረግነውን ኢንቨስትመንት ሲጨምራሉ በጥሩ ሁኔታ ላይ እንገኛለን ብዬ አስባለሁ ነው ያሉት። ቡድኑ እየተረጋጋ ሲሄድ እንዲሁም እኛም በዚያ ዘርፎች ላይ ኢንቨስት ማድረጋችንን ስንቀጥል የውሳኔዎቻችንን ጥራት የተሻለ ይሆናል ነው ያሉት። ዩናይትድ እንደነ ቦርንማውዝ፣ ብሬንትፎርድ፣ ብራይተን ያሉ እንደነዚህ አይነት ክለቦች የሆኑ ሂደቶችን እያሳለፈ ይገኛል። አሁን ላይ ልክ እንደነሱ መንገድ የተከተለ ነው። ዘግይቶም ቢሆን በእግር ኳስ ውስጥ የመረጃን የመረጃን የመፈለግ ሂደት ገብቶናል ነው የሚሉት እና ነገር ግን በሰንጠረዡ ወደ ላይ በወጣ ቁጥር ልዩነት የሚፈጥር ብልሃት ማግኘት እየከበደ ይሄዳል የሚል የጋራም እይታ አለ። ስለዚህ አሁን እየተመጣ ያለው አሁን ለምሳሌ ቼልሲ አንድሬ ሳንቶስን ይወደው ነበረ። ነገር ግን ከኤንዞ ፈርናንዴዝ እና ከሞይሴስ ካይሴዶ አስቀድሞ ሊያሰልፉት አልቻሉም። ዩናይትድ ግን ምንም እንኳን ልምዱ ውስን ቢሆንም ሊያሰልፈው እንደሚችል ይሰማዋል። ስለዚህ የትኛው ትክክል ይሆናል? ዩናይትድ በዚህ ክረምት 3ኛውን የመሃል ሜዳ ዝውውር ለማስፈረም የመግፋት እድሉ ከፍተኛ ነው። ለዚያም ቦታ የተለያዩ አማራጮች አሉት። ባለው ሁኔታ በእነ አሌክስ ስኮት የዋጋ ጨረታ ውድድር ውስጥም የመግባት ፍላጎት የሌላቸው ቢሆንም ገና አንድ ዋና ኢላማ ላይ አልረጉም። ስለዚህ ሪያል ማድሪድ ኦርሊን ቹአሚኒን የሚሸጥ ከሆነ ነገሮች ወደ እጃቸው ሊወድቁ ይችላሉ። ነገር ግን ይህም ቢሆን የመሆን እድሉ አነስተኛ ነው። ቹአሚኒ አልሞስት ዲል አድርጓል ከክለቡ ጋራ። ስለዚህ ካልሆነ አስቀጥሎ ወዴት ይዞራሉ? ከሁሉም በላይ አስፈላጊው ነገር በሊግ ውስጥ የዝውውር ዋጋ ሪከርዶች እየተሰበሩ ባሉበት በዚህ ክረምት ከ30 ሚሊዮን እስከ 50 ሚሊዮን ፓውንድ የሚያወጡ 3 አማካዮች ከዋጋቸው በላይ የተሻሉ ሆነው ሊገኙ ይችላሉ። ዩናይትድ እያደረገ ያለው ስሌት ይህ ነው። መልሱ በሚቀጥለው ውድድር ሜዳ ላይ የሚታወቅ ይሆናል። ስለዚህ አንድ ተጨማሪ ዋን ሞር አማካይ ያስፈልጋል። ያንን ሂደት የሄዱበት ይገኛሉ። ስለዚህ በዚህ ረገድ ብልህ የሆነ ውሳኔ የወሰኑ ያሉ ይመስለኛል።
ቀደም ሲልም በጣም ብያቸዋለሁ። ማንቸስተር ዩናይትድ በጣም የብልሃተኛ ውሳኔዎችን እየወሰነ ነው። ይሄ ኤጀንቶች እንዲነዷቸው አለመፍቀድ ራሱን የቻለ ትልቅነት ነው። ኤጀንቶች ይጨምራሉ፣ አክቹዋሊ የእነሱን ጥቅም ነው የሚያስጠብቁት። ስለዚህ ተጫዋቾች በጣም ይሄ በብዙ ስለተከፈላቸው አይደለም፣ ልክ ከዚህ ቀደምም እንዳልኩትኝና በዚህ ረገድ ማንቸስተር ዩናይትድ እንደ በርንማውዝ፣ ብሬንትፎርድ፣ ብራይተን እያደረገ ያሉትን ሂደት እየተከተለ እንደሚገኝና ያም ብልህነት ውሳኔ እያስገኘለት እንደሚገኝ ነው።